ፖላንድ እንዴት እንደመጣው ብቻ 5 ጥያቄዎች ለመለስላችሁ የመጣው ከመቶ 200 ሺህ ያልሞላ ኢትዮጵያ ብር ነው ፕሮሰስ የፈጀብኝ አጠቃላይ። ሰላም ሰፊው ህዝብ እንደምን አላችሁ? እኔ በጣም ደህና ነኝ። የእናንተውና ቲማያ ተመልሷል ማለት ነው። ዛሬ በምን ጉዳይ ተገኘ? ዛሬ በቃ ላይክ እንዳያችሁት ነው፣ ታይትሉም ላይ እንደምታዩት ነው። ዛሬ በቁም ነገር ነው የተከሰትኩት ማለት ነው። ከመገኘት በፊት ግን አንዴ ቦታው ላሳያችሁ፣ ያለሁበትን ቦታ እንዴት አባቱ እንደሚያምር ነው። ሉክ እኔው በጣም የሚያምር ቦታ ነው ያለሁት። የመጀመሪያ ጉዳይ የገኘሁበት ምክንያት እነዚህን የእናንተን በኢንስታግራም አንዳንድ ሰዎች በመለቃቸው የቪዲዮ ኮሜንት ላይ በቲክቶክም ብቻ በብዛት ኢንስታግራም ዲኤም ላይ እንዴት ፖላንድ መጣ የሚል ጥያቄ በጣም በብዛት ነው ስጠይቅ የነበረውና እኔም ዛሬ የመጣሁበትና ላወራችሁ የፈለኩት ምክንያት ምንድነው ፖላንድ እንዴት እንደመጣው ብቻ 5 ጥያቄዎች ለመለስላችሁ የመጣው። የመጀመሪያው ናቲ ፖላንድ እንዴት መጣ ለሚል ጥያቄ ፕሮሰስ ደግሞ ምን ያህል ብር ፈጀበት፣ ፕሮሰስ ምን ያህል ጊዜ ፖላንድ እንደቆየው፣ ፖላንድ አሁን ላይ እንዴት መምጣት እንደሚቻል እና ኤምባሲ ላይ ያለው ፕሮሰስ፣ ኤምባሲ ቪዛ ለማግኘት ቀላል ነው ከባድ ነው፣ በምንድን ነው የሚቀለው በትምህርት ወይስ በስራ የሚለውን ጥያቄ ልመልስላችሁ ዛሬ መጥቻለሁ ማለት ነው። በጣም ረጅም ጊዜ ሆኖኛል ጋይስ እንደዚህ በቃ ቁጭ ብሎ የሆነ ቁም ነገር ካወራው ማለት ነው እግዚአብሔር። ለማንኛውም ፖላንድ እንዴት መጣ ለሚለው ጥያቄ እኔ ጋይስ አልዋሻችሁ ፖላንድ ቪዛ የወሰደብኝ 3 ቀን ብቻ። ፖላንድ ቪዛ ያገኘሁት በ3 ቀን። ሰኞ ዕለት ገባሁኝ ለቪዛ ኢንተርቪው። ከዛን ሰኞ ገብቼ ማክሰኞ ዕለት፣ ሮብ ዕለት ደግሞ ሚሲንግ ዶክመንት ነበረኝ። ሮብ ዕለት ሚሲንግ ዶክመንት አስገባው። ሐሙስ ዕለት ደውላ ፓስፖርቴን ናና ኮሌክት አድርጋችን። ስለዚህ እኔ ፖላንድ 3 ቀን ነው ቪዛ የፈጀብኝ። የመጣሁት ደግሞ በትምህርት ነው። አሁን ላይ የ3ኛ ዓመት ፈርስት ሴሚስተር ኦልሞስት አሁን ወደ ሰከንድ ሴሚስተር እየገባን ነው። ብቻ የ5ኛ ሴሚስተር የኮምፒውተር ሳይንስ ተማሪ ነኝ። አይ ቲንክ 2026 መጨረሻ ወይ ደግሞ 2027 መጀመሪያ ላይ ግራጁዌት አደርጋለሁ፣ ክላስ ጨርሳለሁ ማለት ነው። ስለዚህ ፖላንድ የመጣሁት እኔ መጀመሪያው በትምህርት ነው። ፖላንድ እንዴት መጣ ተመልሶላችኋል። ፕሮሰስ ምን ያህል ብር ፈጀ፣ ምን ያህል ብር ከፈልክ ምናምን ለምትሉ ሰዎች ደግሞ እኔ አጋጣሚ የሆነና እዚህ ማውቀው አንድ ዘመድ ነበረኝ። አንድ ዘመዴም አንድ ደግሞ ጥሩ ሴት በጣም መልካም ሴት አስተዋወቀኝና እሷን አወራኋት። እሷም ያስከፈለችኝ በሰዓቱ 16000 ብር ቅድመ ክፍያ። ከዛ በኋላ ቪዛ ካገኘው በኋላ ካልተሳሳት 30000 ብር ኦልሞስት ከ25 እስከ 30000 ብር ከፍያለሁ። ከዛን ግን የትምህርት ቤት የአንድ ሴሚስተር ትምህርት ቤት በሰዓቱ በኢትዮጵያ ብር ነበር የከፈልኩት በአቢሲኒያ ባንክ በኩል የትምህርት ቤት 100,000 ብር የትምህርት ቤት ከፍያለሁ በኢትዮጵያ ብር። በዛ ሰዓት ባለው በ60 ብር ይሁን በዩሮ ነው የከፈልኩትና በዛ ሰዓት 60 ኢትዮጵያ ብር ይሁን 1 ዩሮ አምናችሁ ብቻ ግን 100,000 ብር ከፍያለሁ የትምህርት ቤት። ስለዚህ ለፕሮሰስ ስንደምረው አጠቃላይ እዚህ ጋር ታዩታላችሁ 100,000 ብር የትምህርት ቤት፣ 16,000 ብር ክፍያ። ከዛም ቪዛ ካገኘው በኋላ ኦልሞስት ወደ 30,000 ብር ስንት ፈጀ ማለት ነው? ኦልሞስት 146,000 ብር ከፈልኩኝ። እዛ ላይ ምንድነው የምትጨምሩት የፕሮሰስ ኦልሞስት በቃ ፖላንድ ለመምጣት የፈጀ ፕራይስ ስለሆነ የፕሌን ቲኬት የፈጀብኝ 23,000 የኢትዮጵያ ብር ነው፣ ፍላይት ቲኬት ማለት ነው። ለምንድነው 23,000 ብር የከፈልኩት? የተማሪ ቪዛ ሲሆንና ምናምን እንደዚህ የተማሪ ቪዛ ሲሆን ዲስካውንት አላቸው። ምን ኤርዌይስ አይ ቲንክ ኳታር በጣም ኢትዮጵያን ኤርላይንስ በጣም ኤክስፔንሲቭ ነው ከምታስቡት በላይ። ቢኮዝ አንደኛ ትራንዚትም አለው። አሁን ላይ ነው የኢትዮጵያ ፍላይት እንትን የጀመረው ምንድነው ፖላንድ ላይ የጀመረው። ስቲል ፖላንድ ላይ ቢጀምር ለአንድ ሰዓት አይ ቲንክ ኦስትሪያ ቬና ላይ አራይቭ ያደርጋል ለአንድ ሰዓት። ከአንድ ሰዓት በኋላ ነው ዳይሬክት ፍላይት ብቻ አይደለም፣ ስቶፕ አለው። አንድ ስቶፕም ቢሆን አለች እና እኔ በኳታር ኤርላይንስ የመጣሁት እሱም ኳታር ላይ ትራንዚት ያደርጋል። 23,000 የኢትዮጵያ ብር ከፍያለሁ። አጠቃላይ 146,000 ሲደመር 3,000 ኦልሞስት ወደ 169,000 ብር ፈጅቷል። የኤምባሲ ኮቴ የኮቴ ክፍያ ማለት ነው። ኤምባሲ መግቢያ ነው ያው ኮቴ ስለሚሉት ነው። ለኤምባሲ ክፍያ ደግሞ ካልተሳሳትኩ በ$90 ምናምን $100 ወይ $90 ካሽ እዛው ከፍያለሁ። ሬቱን በዛ ታይም ላይ አላስታውስም።
10 ምናምን ሺህ ብር ነው የሚሆነው። ከመቶ 200 ሺህ ያልሞላ ኢትዮጵያ ብር ነው ፕሮሰስ የፈጀብኝ አጠቃላይ ኢንክሉዲንግ ፍላይት ቲኬት እና የኤምባሲ መግቢያ አንድ ሴሚስተር የትምህርት ቤት ከፍዬ ኤጀንት ለሆነች ልጅ ከፍዬ ማለት ነው። ይሄን ይመስላል። ሶስተኛ ጥያቄ ምን ያህል ጊዜ ሆነ? ምን ያህል ጊዜ ሆነ ፖላንድ ከመጣ? በአንዳንድ ምክንያቶች እኔ ፖላንድ እንደመጣሁ ፖላንድ አልኖርኩም። በአንዳንድ ምክንያቶች ለተወሰነ ጊዜያት ኦልሞስት 1 ዓመት ለሚያህል ጊዜያት ፖላንድ አልነበርኩም። በአጠቃላይ ግን ፖላንድ ከመጣሁኝ እና በትክክል መኖር ከጀመርኩኝ 2 ዓመት ከኦልሞስት ወደ 3ኛ ዓመቴ የመጣ ነው። ከኢትዮጵያ ከወጣሁ ደግሞ አይ ቲንክ አሁን ኤፕሪል ምናምን ሲመጣ 4 ዓመት ይሆነኛል። ስለዚህ በአጠቃላይ ለ4 ዓመት ያህል ኖሬያለሁ ማለት ነው። ፖላንድ እንዴት መምጣት ይቻላል? የአራተኛ ጥያቄ ፖላንድ እንዴት መምጣት ይቻላል? በትምህርትና በስራ መምጣት ይቻላል። በትምህርትና በስራ መምጣት ይቻላል። መምጣት የምትፈልጉ ሰዎችም ካላችሁ ኢንስታግራሜን እዚህ ጋር አስቀምጥላችኋለሁ። ቴክስት አድርጉልኝ እንዴት መምጣት ልትችሉ እንደምትችሉ። ትረስት በጣም በቃ ትረስት ሊደረጉ የሚችሉ ሰዎችንም ላገናኛችሁ እችላለሁ። ቴክስት አድርጉልኝ። በትምህርትና በስራ መምጣት ይቻላል። ድሮ በጣም አስቸጋሪ የነበረው እኔ በምሞክርበት ሰዓት በትምህርት በምሞክርበት ሰዓት ኦልሞስት 3 ወር ፈጅቶብኝ ነበረ የኤምባሲ ቀጠሮ ለማግኘት። ኤምባሲ ቀጠሮ ካገኛችሁ ቪዛ የምታገኙበት ታይም ነበረ እኔ የሞከርኩት ሰዓት። አሁን ደግሞ በተገላቢጦሽ ነው። ቪዛ ማግኘት በጣም በጣም አስቸጋሪ ነው። እሱን ቀጣይ ጥያቄ ላይ እመልስላችኋለሁ በግልጽ በስፋት። ግን ፖላንድ እንዴት መምጣት ይቻላል ለሚለው በቃ በትምህርትና በስራ መምጣት ትችላላችሁ። በጉብኝት ቪዚት ቪዛ በዛ መምጣት ትችላላችሁ። ሶ በሶስት መንገዶች መምጣት ይቻላል ማለት ነው። ወደ 5ኛ ጥያቄ ስንመለስ ኤምባሲ ቪዛ ማግኘት ቀላል ነው ወይስ አይደለም? አሁን ላይ ከረንት ሆነስትሊ ስፒኪንግ የኤምባሲ ቪዛ ለማግኘት አሁን ትንሽ አስቸጋሪ ሆኗል። በትምህርትም ቢሆን በስራም በቪዚት። ለምንድነው አስቸጋሪ የሆነው? አብዛኛው ሰዎች ፖላንድን እንደ መሸጋገሪያ እየተጠቀሟት ስለሆነ የሚል ሀሳብ ስላለ ነው። በጣም እንደምታስቡት አይደለም። ብዙ ሰው ፖላንድ እየመጣ እየጠፋ ነው ምናምን ይባል። ሊጠፋ ይችላል፣ አላውቅም። ስለሱ ሀሳብ መስጠት አልችልም። ግን እኔ አንድ ማውቀው ነገር ቢኖር ፖላንድ ላይ በጣም ብዙ ኢትዮጵያውያን አሉ። በጣም አሪፍ ቦታ ላይ እየሰሩ ያሉ ሰዎች አሉ። እሱንም በቀጣይ ጥያቄ ላይ ስላለ ምን አይነት ስራ ምናምን ስለ ስራ እመለስበታለሁ። ግን ፖላንድ ላይ ብዙ ሰው ይጠፋል የሚል ግምት ስላለና አሁን ኢትዮጵያ የሆነ የወጣው ህግ አለ መሰለኝ በኢሮፕ እንትን ለቪዛ ለመስጠት ምናምን ትክክለኛ ኢንፎርሜሽን ላይሆን ይችላል። ግን ለ1 ወር ከ15 ቀን ይወስዳል መሰለኝ የቪዛ ፕሮሰስ። በዛ ምክንያቶች ነው ትንሽ እንትን እያለ ያለው። እኔ ግን አንድ መመክራችሁ ነገር ቢኖር ፖላንድ የመምጣት ኦፖርቹኒቲውን ካላችሁ ያለ ምንም ምንድነው የሚባለው በእውነት ሞክሩ። ለኔ የኔ ፐርሰናል ኦፒኒየን ፖላንድ አሁን ላይ ካሉት ከየትኛውም የአውሮፓ ሀገራት የተሻለ በጣም የተሻለ። ለምን የሚለውን በቀጣይ ጥያቄ መልስላችኋል እና የተቻላችሁን ሞክሩ። እኔም እንዳልኳችሁ ኢንስታግራም አለ። በዛ ኢንስታግራም ላይ ቴክስት አድርጉልኝና እንዴት መምጣት ልትችሉ እንደምትችሉ እኔም ላስረዳችሁ እችላለሁ። ልመክራችሁም ባለኝ እውቀት ልመክራችሁም ልነግራችሁም እችላለሁ ማለት ነው። ወደ መጨረሻው ጥያቄ ይመስለኛል። አይ ቲንክ 6ኛ ጥያቄ ይመስለኛል። ስራና ትምህርት ፖላንድ ላይ እንዴት ታየዋል? ስራና ትምህርት ፖላንድ ላይ አሁን እኔ እንዳልኳችሁ የኮምፒውተር ሳይንስ 3ኛ ዓመት ተማሪ ነኝ። በዛ ላይ ደግሞ ባለፈው ቪዲዮ ካያችሁ ደግሞ ሰራተኛም ነኝ። ታክሲ እሰራለሁ። እዚህ የፉድ እንትን ዲሊቨሪ ሰርቼ አውቃለሁ። ኧረ በጣም ብዙ ነገር አድርጌ አውቃለሁ። እና ፖላንድ ላይ ስራና ትምህርት እንዴት ታየዋለህ ለሚለው በጣም ማስኬድ የምትችሉት ነገር ነው። ለምን መሰላችሁ? እኔ በታክሲ እሰራለሁኝ። ፉል ታይም ስቱደንት ነኝ። ፉል ታይም ተማሪ ነኝ። የስራ ኦፖርቹኒቲ እንደምታስቡት አይደለም ጋይስ። በደንብ ብዙ ነው ያለው። እኔ አሁን የቢሮ ስራ የሚሰሩ በጣም ብዙ ጓደኞች አሉኝ። ማክዶናልድ ላይ የሚሰሩ KFC ላይ የሚሰሩ ሰዎች አሉ። በምግብም እንዳልኳችሁ እኔም ሰርቻለሁ። አሁንም የሚሰሩ ጓደኞች አሉ። ታክሲ ላይም በጣም ብዙ የሚሰራ ሰው አለ። ኦፊስ የቢሮ ስራዎች ለምሳሌ ከስተመር ሰፖርት የሚሰሩ ሰዎች አሉ።
ኢቭን ከስተመር ሰፖርት ላይ ለሚሰሩት ልጆች ማናጀር የሆኑም ልጆች አሉ የነሱ የበላይ ማለት ነው። እና የምታስቡት በላይ የስራ ኦፖርቹኒቲ አለ። ካልተሳሳትኩ ጣሊያን ላይ ያሉ ሰዎች እንደዚህ አይነት ኦፖርቹኒቲ ያላቸው አይመስለኝም። ጣሊያንም ጀርመንም ቤልጅየምም በሉ ውጭ ሀገር ሌላ አውሮፓ ሀገር ላይ እየተማሩ ያሉ ሰዎች 100% እርግጠኛ ሆኜ የምነግራችሁ ፖላንድ ላይ ያለ ተማሪ ያለውን ያህል የስራ ኦፖርቹኒቲ የላችሁ። ኢቭን የምታገኙትን ጥቅሞች ልንገራችሁ። ፖላንድ ላይ ተማሪና አንደር 26 ስትሆኑ የምታገኙትን ጥቅም ልንገራችሁ። አንደኛ ታክስ አትከፍሉ። ታክስ እስከ 120 ሺህ ኦር 140 ሺህ ከ120 እስከ 140 እሱን አረጋግጬ ከተሳሳትኩ እንትን ብቻ ከ120 ሺህ እስከ 140 ሺህ በአመት ገቢ ካላችሁ አንደር 26 ከሆናችሁ እና ፕላስ ስቱደንት ከሆናችሁ ታክስ አትከፍሉ። ያገኛችሁት 140 ሺህ የእናንተ 140 ሺህ ኦር ያገኛችሁት 120 ሺህ ዝሎቲ የእናንተ 120 ሺህ ዝሎቲ። አይ ቲንክ በዶላር ስንት ማለት መሰላችሁ? ኔትወርክ ዶላር በ3.5 ገደማ ነው የሚመነዘረው። በ120 ሺህ ብናካፍለው ያ 34285 ዶላር በአመት እዚህ ሀገር ሜክ ካደረጋችሁ እናንተ ነው ምንም አይነት ታክስ አትከፍሉ። ታክስ ልትከፍሉ የምትችሉት ከ120 ሺህ ብር በላይ ሰርታችሁ ማለትም 120 ሺህ በላይ ሰርታችሁ ኦልሞስት 10 ሺህ 130 140 ምናምን ከሆነ ያቺ ከ120 ሺህ የበለጠችው አሁን ለምሳሌ 150 ሌስ ገስ 150 ሰራችሁ ይባል በአመት ያቺ ከፈላ የምጣጫዋት 30 ሺህ ዝሎቲ ናት ካልኩሌት ተደርጋ ታክስ የምትከፍሉት ማለት ነው። ስለዚህ ይሄ አንዱ ጥቅም ነው። እዚህ በላይ እንግዲህ ላይክ በጣም እኔ እንጃ ከዚህ የተሻለ ኦፖርቹኒቲ ያለ አይመስለኝም። ሁለተኛ ቋንቋ ሪኳየርመንት የሆኑ ቦታዎች አሉ፣ ግን አብዛኛው በእንግሊዝኛ መናገር የምትችሉ ከሆነ በጣም ብዙ ማክዶናልድም ለስራ ብትችሉ እንግሊዝኛ ከቻላችሁ ይቻላል። ታክሲም ላይ ትችላላችሁ። ኢቭን የፉድ ዲሊቨሪ እንኳን ስትሰሩ ትችላላችሁ። ኦፊስ ስራዎች እንግሊዝኛ ተናጋሪ ከሆናችሁ የሚቀጥሯችሁ በጣም 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 ብዙ ሰዎች አሉና የስራ ኦፖርቹኒቲ ምንም ሊያሰጋችሁ የሚገባ አይደለም። ፕላስ ደግሞ ተማሪ ሆነ እንዴት መስራት እንችላለን የምትሉትም በጣም ኖርማል ነው። በሳምንት 2 ቀን ማክሲመም በአካል አቴንድ ማድረግ ይኖርባችኋል። አንድ ቀን ደግሞ ኦንላይን ክላስ ትወስዳላችሁ። እንደውም አጋጣሚ እኔ ዛሬ ክላስ ስላለኝ እኔ የምማርበት ዩኒቨርሲቲ ሁለት ካምፓስ አለ እና አጋጣሚ ደግሞ እኔ ዛሬ ሁለቱም ካምፓስ ክላስ አለኝ። ስለዚህ በኔክስት ቪዲዮ ትምህርት ቤቶችንና እንዴት እንደምንማር የክላሳችን ምናምን ሁኔታ የሁለቱም ካምፓስ ያሳያችኋለሁ ማለት ነው። ይሄን ይመስላል። ሰባተኛና የመጨረሻው ጥያቄ ምንድነው? ሆላንድ ሰው ልጅ ሆላንድ እንዲመጣ ትመክራለህ ወይ? እንደዛ ነው አይታላችሁ። ያው 100% እግዚአብሔር በሚያውቀው 100% አንድ ሰው ሆላንድ እንዲመጣ በጣም ነው አድቫይስ ማለት ለምን መሰላችሁ? አይኖ እኔ አሁን እኔ ኦፒኒየን በግልጽ ስለግራችሁ ሙቭ የማድረግ ሀሳብ ሊኖረኝ ይችላል፣ አሜሪካ ወይ ሜቢ ካናዳ። ከዛ ውጪ ዩኬ ብትሉ ስካም ዩኬ፣ ጀርመን፣ ቤልጂየም፣ ወደ ጣሊያን፣ ፈረንሳይ እግዚአብሔር ማለት ነው። ቢኮዝ እኔ እንደነገርኳችሁ 1 አመት ያህል ፖላንድ አልነበርኩም፣ ሌላ ሀገር ነበርኩ እና ኤቭሪቲንግ አይቻልም ኤቭሪቲንግ። እና እኔ ከዩኬ ለመሰደድ የሚያማክረኝ ሰው አለ። ዩኬ በስደት ገብቶ ከዩኬ ለመሰደድ የሚያወራኝ ሰዎች አሉ። እንደዚሁ ቤልጂየም፣ ጀርመን፣ ፖላንድ በጣም ያልታወቀበት በጣም መኒ ሜክ ማድረግ የምትችሉበት ብዙ ኦፖርቹኒቲ ያለበት ለኔ ኦፍ ኮርስ አሜሪካና ካናዳ የተሻሉ ሀገራት ናቸው። ከነሱ ጋር ግን እንደ ኢሮፕ ካሰብን በጣም በጣም ቤስት ሀገር እኔ ኢሮፕን ፖላንድን በጣም ብዙ ሰው ሲተቻት ምናምን እየሰማኝ ነው፣ ስለማያውቁ ነው። እኔ እንግዲህ ነገርኳቸው። እኔ 3 አመት ኦልሞስት 4 አመት እግዚአብሔርን በጣም ፖላንድ ቤስት ሀገር ናት እና ኦፖርቹኒቲ ካላችሁ ስቲል እንድትመጡ በደንብ አድቫይስ አደርጋችኋለሁ። በጣም በቃ ተቀባይነት ያለው ነገር ነው ብዬ አስባለሁ። መምጣት የምትፈልጉ ሰዎች እንዴት ፖላንድ መምጣት እንችላለን ብትሉ ሰዎች ያልኳቸው አሁንም እዚህ ጋር ኢንስታግራሜን እጽፍላችኋለሁ። በዛ ኢንስታግራም ኮንታክት ለማድረግ ሞክሩ።
የቻልኩትን እኔ እንድትመጡ ምን አይነት ሰዎች ምን አይነት ወይ አለ የሚለውን ነገር ያላሰለሰ ጥረት ዛሬ አማርኛ ያላሰለሰ ጥረት ረዳችሁ ኦፕን ነኝ ማለት ነው። ይሄን ለማለት ነው። ለማንኛውም ምን ይመስላል አይ ሆፕ ጥያቄያችሁ እንደተመለሰ ተስፋ አደርጋለሁ። ደከመኝ እግዚአብሔር ጥያቄያችሁ እንደተመለሰ ተስፋ አደርጋለሁ። ብራችሁን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፒስ አውት